ሰላም ጋይስ እንዴት ናችሁ? ዛሬ እንግዲህ እንደተለመደው እንደወትሯችን ባሪፍ የሪአክሽን ቪዲዮዎች መጥቻለሁ ማለት ነው። አስተማሪም ቁም ነገር አዘልም አዝናኝም የሆኑ ፕሮግራሞች ናቸው ዛሬ ያሉን ማለት ነው። በእነሱ ላይ ሪአክት እናደርጋለን፣ ጥሩ ምላሽ እንሰጣለን፣ ኮሜንት እናደርጋለን። እንዲሁም ደግሞ የፊልም ዳሰሳዎች ይኖሩናል፣ ፊልም እንገባበዛለን ማለት ነው። ጥሩ ቆይታ ይኖረናል፣ ጥሩ ጊዜ ይኖረናል። ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ይቆያሉ ማለት ነው። መልካም ቆይታ ከኃይሉ ጋር መልካም ጊዜ። በቀጥታ ወደ መጀመሪያው ቪዲዮ እናልፋለን። ጋይስ ድምፁን እየሰማችሁት ነው? ቅላጼ የሚባል ነገር አለ። ቅላጼው እደግ ተመንደግ የሚያስብል ድምጽ ነው ያለው። በዚሁ አበረታቱት። ፋሚሊ ሊበረታታ የሚገባው ልጅ ነው። ወደ ቀጣይ እንሂድ። አንዱ ከክፍለ ሀገር መጣ። ለመጀመሪያ ጊዜ ክለብ ገባ ማለት ነው። ከዛ ሄደና ዲጄው ምን ቢለው ፊልም ገፋር ነው። በጣም ፈኒ ነው። በጣም እሺ ቀጣይ ዘፈኑን መልእክቱን ይገባቸዋል። እና ግን ምን አሰብኩ መሰላችሁ? ምን ያህል ነገር በአካባቢዋ በዙሪያዋ ምን ያህል ነገሮችን ቻሌንጆችን እንዳለፈች፣ ስንት ነገር ተብላ እንዳለፈች፣ እነዛ ነገሮች ሰው ያደረሱባት ሰዎች ያሏት ነገር በዚህ በደስታዋ ቀን እንኳን አለ ተቀምጧል ማለት ነው። ምናልባት በየሰፈሩ በየመንደሩ ዘንብላችሁ ካፋችሁ የሚወጣው ነገር እድሜ ልክ እዚህ ውስጥ እንደሚቀመጥ ማሰብ መቻል አለባችሁ። እንደ ቀልድ የምታወጡት ነገር፣ እንደ ቀልድ ሰውን የምትናገሩት ምናልባት የእሷ ታሪክ ላይሆን ይችላል፣ ግን ከሩቅ ከየትም አይመጣም ማለት ነው። እናንተን የሚያሳምም የእናንተን ድክመት የእናንተን ትንሽ ክፍተት ፈልጎ ሊያሳምም የሚፈልግ ነገር በአካባቢያችሁ በዙሪያችሁ ነው ያለውና ከእንደነዚህ አይነት ነገሮች ከእንደዚህ ሰውን ከሚያሳምም ወርዶች ተቆጥባችሁ የራሳችሁን ህይወት ኑሩ ነው የኔ ሐሳብ ማለት ነው። የልጅቷንም እንዳያችኋት በጣም ስሜታዊ ሆና ነው። እስቲ እንድገመውና ስሜቱን እናንተም ዲፕ ገብታችሁ እስቲ በሷ ቦታ ሆናችሁ የሚሰማችሁን ስሜት ማዳመጥ እፈልጋለሁ። ጓደኛውም እያለቀሰች ነው ከኋላ ማለት ነውና ያው ብዙ ነገሮችን እንዳለፉ ግልጽ ነው። ስለዚህ
ምንድነው የዛሬው መልእክት ባጭሩ? የማያልፍ ነገር የለም፣ የማያልፍ ቀን የለም፣ የማያልፍ ጊዜ የለም። ስለዚህ ለማያልፍ ቀን ለሚያልፍ ጊዜ ክፉ ደግ አንነጋገር የሚል ነው። ወደ ቀጣይ እንሄዳለን። ለሷ ይሄንን የጋበዝኳት ማለት ነው። እስከምትጃጅ እስከምታረጅ መንገዷ እንደዚህ የተቃና እንዲሆንላት እኔ ተመኝቼላታለሁ። እናንተም ተመኙላት ትዳሯ፣ ህይወቷ፣ ላይፏ በዚህ መልኩ ተመኙ። መልካም ምኞት ለሰው ልጅ የሚያስፈልገው መልካም ምኞት ነው። ተመኙ። እሺ ወደ ቀጣይ እንሂድ። ሙዚቃ ምን ያህል ቋንቋ እንደሆነ ነው ማለት ነው። የዚህን ትርጉሙ እዚህ ጋር አስቀምጥላችኋለሁ ማለት ነው። ያ ስሜት እሺ እንለፍ። እንዲህ እንደዚህ አለ። ቁመቱ አሪፍ። እሺ እንለፍ። የዚህ ሙዚቃ ብዙ ጊዜ ሰርግ ላይ ሲከፈት እሰማለሁ አያለሁ። ይሄ እኮ የሆነ ድባብ ላይ የሆነ ቫይብ ላይ የሆነ ፍሬንዳችሁ ወይ የሆነ ቦታ ላይ ሆናችሁ የሚከፈት ነው እንጂ የሰርጋችሁ ቀን እንዴት ይከፈታል ጋይስ? የሰርግ ቀን እኮ የሰርግ ነው እንጂ እሰይ ላገባ ነው ለጓደኞቿን እሰይ እንኳን ደስ አለኝ ላገባ ነው አይመጣውም። ለማንኛውም ይሄ የሰርግ ሙዚቃ አይደለም። ለሰርግ አይከፈትም። በቃ ለሰርግ አይከፈትም። እንለፍ። ይኸውላችሁ ትገባላችሁ፣ ወዲያው ከት ሲባል ወጣ ነው የሚባል። አትሳቅ በእግዚአብሔር እንደ አጀሬው ትገባላችሁ። ከት ሲባል ዳይሬክተር ነው። ሲን 7 ላይ ናቸው። ሲን 7 ደርሰዋል። ቴኳን ሹቷል። አክሽን ምርጥ ዳይሬክተር ነው። ዛሬ ቀረብ ወሰዱ። በቃ ካት አሪፍ ነው። የምን ከት ነው? ከት ብሎ ነገር የለም። አክሽን ብለዋል። አክሽን ላይ ነው። ከት የለም። በዚህ ሰዓት ከት የለም። እንቀጥል። በርገር ሳጋብዘኝ አንተ ቆጮ መጃን ተከካም አንተ ቆዳ እከካም እዛው ግን ይሻላል። እዛው ይሻላል። እዛው ሆነ እከክ እዚህ ሆነ እከክ እዛው ነው ይሻላል። ምን ይባላል? እንደዚህ አይነት ልጆች እንደዚህ አይነት ህፃናት ምን ይባላል? የእናንተ መለያ ቃል ነው። ወላሂ ተሳስቻለሁ። እናንተ እንደዛ እንትን ማንቸስተር ይችላል ኩረት ቲክቶክ ዋርኒንግ እያለተብኝ ነው። ወላሂ ቆርጠዋል። ወላሂ ቲክቶክ ዋርኒንግ እያለተብኝ ነው። እዚህ ጋር ቲክቶክ ዋርኒንግ
ዋርኒንግ እየላከብኝ ነው። ቆርጠዋል። እንዲህ ቆርጠዋል። እሺ አሁን ምንድን ነው የሚባለው? እሺ ማለት በቃ እኔ ያው መሳደብ አልፈልግም፣ መናገርም አልፈልግም። የመሳደብም ሞራሉም የለኝም፣ አልሰድበውም። ይሄን ሰውና በጣም አናዳጅ ሰው ነው። በጣም ምን አይነት ሰዎች እየመጡ እንደሆነ አናውቅም። በጌም እንግዲህ አንተ ጆሮ ቃሌን በማክበር ይኸው አያችሁት፣ አደማምቶታል ማለት ነው። ቆያ ቆርጦታል ሙሉ ለሙሉ ባይሆንም። ምን ትሉታላችሁ እናንተ? ይሄ እሺ እንለፍ አማርኛ በጣም ከሚወዱ ሰዎች መሀል አንዱ ነው። ደሳሉም ጋይስ እኔ በነገራችን ላይ ሀገርኛ ነገሮች በጣም ይመስጡኛል፣ ደስ ይለኛል። ሀገርኛ ነገሮች ከሚማርኩት ሰዎች መሀል አንዱ ነኝ እኔና እንደዚህ አይነት ነገሮች ደስ ይሉኛል፣ ያዝናኑኛል። አልተመቻችሁ ሰው አሳልፍ እሺ እንለፍ። እየገቡ ነው። አጨብጭቡ። በጎን ነው የገባው። አገባብ በኤሌክትሪክ ሲስተም ነው እየሄዱት ያሉት። ኤሌክትሪክ ሲስተም ኮልባው ይመሳሰላል። ዘመዱ ኳስተው በፊት በኤሌክትሪክ ትዝ አላችሁ? እኛ ህፃን ሆነን ማለት ነው በኤሌክትሪክ ሲባል በቃ እያያት ነው። ሱራ ዋሂድ ሚን ፉላ እያሃ የታለም አጭጋቢ ደረገገስ ለማዘን ኩሉ ናስ ቢራፍ ምንጅስ ተኝቶ ነው እየገቡት ያሉት። ተኝቶ ነው። ሙሽሯ ተገርዛ መጣ ነው። ዱብሊ ዱዳ አጭጋቢ ጋይስ እስቲ እቺን ነገር አስታውሳችኋት? እቺን መስተዋት አስታውሳችኋት? የት ነው የምታስታውሷት? እስቲ ኮሜንት አድርጉልኝ። የት ነው የምታስታውሷት? እኔ ልንገራችሁ። ያው ብዙ ጊዜ ጥበቃ ሰራተኞችና ሰራተኞች ጋር የቤት ሰራተኞች ጋር በቃ አጠፋም ፌስታል ውስጥ እነሱ ፌስታል ውስጥ ብዙ ጊዜ ፌስታላቸው ውስጥ ነው የሚያደርጓት እና ያው ክላሳቸው ውስጥ ትኖራለች። ዘበኞቹም ጋር እንደዛው ማለት ነው። እቺ ነገር ከኪሳቸው አጠፋም። ሜቢ ምናልባት ይሄ ሰራተኛ ልክ ምናምን ግልጽ ነገር ነውና እቺ ነገር የዛን ጊዜ ትውስታለች። በጣም የዘጠናዎቹ ምናምን እናስታውሳታለን። ከዘጠናዎቹ ማለት አንዷ ነች እና እስካሁን መኖሯ ራሱ አይገርም። እስካሁን መኖሯ በቀይ ያላት በሰማያዊ ያላት አስታውሳለሁ። እኔ እኮ ምንድነው የሚያላምጠው? የዚህ ምርቃና ከፋ የለም በትንትን ነው ያለው። በትንትን ይደነግጣል። እንዴ እሷ ራሱ መርቅናለች። እንዴ ጋር ከባድ የሆነ ምርቃና አላመጠብን እኮ አመነጀከብን። እሺ እንለፍ። ትዳር ትፈልጋለህ? በጣም ሚስት ትፈልጋለህ? አሁን ግን እኔ ውስጣቸው ክፍል ያላቸውን አልፈልግም። ንጹህ ሆኖ ክፍል ያላት ምን ትሰራለች? እኔ ውስጣቸው ማይገኝ ነው።
ሰውን ስጠላም ግልጽ ነኝ። የኔ ግልጽ የሆነች እግዚአብሔር ይስጠኝ። ግልጽ የሆነች ክፍል መኝታ ሳሎን ክችን የሌለው ውስጧ ማለት ነው። እኔ ግልጽ እንደው ግልጽ የሆነ እግዚአብሔር ይስጠኝ። ይስጣው። አይዞ ሳሎንና ክፍል አትፈልግም? አልፈልግም። እኔ ግልጽ ነው የምፈልገው። በቃ ግልጽ ነው የምፈልገው ብሏል። ግልጽ ነው የሚፈልገው። ስለዚህ ፈጣሪ ይስጠው። ለእናንተ የሚስጣችሁ፣ ለእኔ የሚስጠኝ። ወደ ቀጣይ እንሂድ። ምን ሆነሽ ነው? ሀገር ተወሯል እንዴ? ሁላ ቦምብ። እውነቱን ነው። ደነገጥኩ ማርያምን። እንዴ ምንድን ነው? እንዴት ነው የጨበጠችው? ምን ቢያክል ነው እጇ? ቦምብ ነው። እውነት ምንድን ነው የሚያካክለው? በእጁ ሞላ ላጋያችሁ ነቅላ ያመጣል እንዴ? ሀገር ተሸብሯል እንዴ? ምንድን ነው? ምን ሆነሽ ነው? እሺ እንለፍ። እሺ ጋይስ ቆይታ እንዴት ነው? እየተመቻችሁ ነው? እሺ አሁን ደግሞ በፊልሞች ላይ ሪያክት እናደርጋለን ማለት ነው። የድሮ ከቆዩ ፊልሞች ላይ ህይወት አበበ ከሰራቻቸው ምርጥ ስራዎች በቃ በጣም አስቂኝ አዝናኝ ሞመንቶች መሃል የተወሰኑትን ይዤላችሁ መጥቻለሁ። በእነሱ ላይ እነሱን እያየን ኢንጆይ እናደርጋለን ማለት ነው። ህይወት አበበ በጣም እኔ ከማደንቃት አርቲስት አንዷ ነበረች። በህይወት ባትኖርም ነፍሷን በአጸደ ገነት ያኖርልን እያለን እስቲ ከስራዎቿ መሃል በጣም ቀንጨብ አድርጌ ያዘጋጀውላችሁ አለ እና በእነሱ ላይ ሪያክት እናደርጋለን ማለት ነው። ይመቻችሁ። አንጎሪ ቢሃፒ ብያጨውበት መሰለሽ ከባድ እንግሊዘኛ ነው የተናገርሽው። አስደንግጠሽዋል እኮ። እኔ እኮ በሳጭ ከባባድ እንግሊዘኛዎቹ ከየት እንደሚመጡልኝ አላውቅም። ውጪ በነበርኩ ውጪ ነበርክ እንዴ? አዎ ሱዳን ነበርኩ። ሱዳን አምኮ ምትችል ከምትባል አክተሮች አንዷ ነች። ህይወት አበበ በጣም ትችላለች። Did you start your acting career? My Tom. Thank you so much. በምን ቋንቋ ነው የምትግባቡት? አማርኛ ይችላል? ፈረንጅ ደግሞ ለፍቅር ምን ቋንቋ ያስፈልገዋል? ዋናው ነው። እውነት ነው። ነፂና ህይወት እንግዲህ በህይወት የሉም። ነፍሳቸውን በአጸደ ገነት ያኑርልን። በጣም በቃ ጥሩ ስራዎችን ሰርተው ነው ያለፉት። ያው ሁላችንም ወደዛው ነው እንግዲህ ያው መቀጨት በሌለባቸው መሄድ በሌለባቸው ሰዓት ነው የሄዱት። ያው የእግዚአብሔር የሱ ፍቃድ ነውና ምንም ማድረግ አንችልም። እስቲ ስራዎቹን እያየን እናወሳቸው፣ ስራቸውን እያየን እናወሳቸው እስቲ። ሃፒ በርዝዴይ ዊ ሃፒ በርዝዴይ። እስቲ ስለራስሽ ንገሪ። ገብቶኛል እኮ ማይ ኔም ጄሪ አክተር ፕሮፌሽናል ፌመስ ኢትዮጵያ ዩ ኤንድ ሚ ዲነር ጎ ኢት። እኔ እኮ በጣም የሚገርም ፓርቷ በቃ ምንም ፊልም ስራ ላይ ቀረጻ ላይ ያለች አትመስልም። በቃ ጀግና የሆነች አርቲስት ነችና ምንም አይነት ይሄ ቀረጻ ላይ እንዳለች ወይንም ሙቪውን እየሰራች እንደሆነ ራሱ ምንም አታስባትም ማለት ነው። ይሄ ነገሩ አንድ ትልቅ ኳሊቲዋ ነው። You want to invite me out to dinner? Yes. አመሰግናለሁ። ነገ በ12 ሰዓት ላይ እዚህ ቦሌ ሮድ ጋር ዲነር። Maybe in the next life. Thank you Tom. Next life ያለው ምናልባት በሌላ ህይወት ተጋብዥኛለሽ ነው። አራታ ማለት ነው እንግዲህ በእኛ አገላለጽ ሲያምርሽ ይቅር ማለት ነው። ስለዛ አንተ ደግሞ ቀልድና ምራት አታውቅም እንዴ? እሱ በሚቀጥለው ህይወት ማለቱ አግብቶኛ አሜሪካ ሲሄድ ማለት ነው። ይሄ እናንተን ዕቁብ ሳልጨርስ አግብቻ አሜሪካ ገባው ስላል እንዴ ላገባው አንድ ሳምንት ሲቀረው ቡርኪና ፋሶ መሆኑን ያወቅኩት። ገና ሳይ ያጥወለውለኛል። በጣም ትችላለች ጋይስ፣ በጣም ትችላለች።
በቃ ፌንት ልሰራ ደርሳለሁ። ወልደ መንፈስ ቅዱስ በስመ አብ ወመንፈስ ቅዱስ I love America አንድ 5-10 ገጽ እኔ እንዳነብብኝ እኔ ያመኛል። እንዳታነብብኝ እኔ ግጥም አልፈልግም። ነገሩ እንዳነብብኝ እንዴ ግጥም ይላል። I don't love you. In fact, ገብታችሁ እዩት። ፊልሙ በጣም የቆየ ቢሆንም በጣም ዘና ያደርጋችኋል። አሁን ከሚሰሩ ፊልሞች የተሻለ። Thank you very much. ዴቭ የሚባል ልጅ ነው ታባቴ ልቀው እኔ ዴቭ የሚባል ነገር እኔ መስማት አልፈልግም። በእግዚአብሔር በእናትሽ ሁለት ሳምንት ሙሉ ፔሪድ ላይ አንተ የልብ በሽተኛ ነህ ተብሎ ቪዛውን ሰጡ። እኔን ቢከለክሉኝ አሬፊ አንጆሮ ይደፈን። ወይ አንተ ደግሞ አሁን ሰይጣን አሜሪካን ኤምባሲ ምን ያደርጋል? አረባብ ዴቭ ዲቪ ደርሶታል። ምንድን ነው ያልሽው? ዲቪ ደርሶታል። ዲቪ ደረሰው? ይሄ አሜሪካ ዲቪ? የአሜሪካ ዲቪ ለኔ ዴቭ? አዎ ያንቺ። ኧረ በእግዚአብሔር በእናትሽ እኔ ልቤ ይቀልጥብሻል። በእናትሽ የምርሽን ነው? አዎ የምሬን ነው። እኔ ታደሻው ምን ላድርግ? ምንድን አንቺ ሚስት አድርጎ ሊሞላሽ አስቧል። ይሻለኛል። ወይ ምስኪንነቱን እኮ ነው የማልችለው። በእናትሽ ምስኪን እኮ ነው። ምስኪን እናት ትችላለች መቻል ምናምን ብትላት አትሰማም። ያሁኑች እኮ ወይ አክቲንግ አይችሉም ምንም ወይ ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለህ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሑድ ደግሞ የተለያየ ምግብ ነው የምትመግባት። አንድ ምግብ ደግሞ ብትሰጣት አትበላልክም። ይሄው እንዳይጠፋብኝ ዝርዝር እሷ ፓስፖርት ለውሻ ወይኔ ሶሪ ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው? በነገራችን ላይ የድሮ ፊልሞች በጣም መሳጮች ናቸው። መሳጭ እኔ ይመቹኛል በጣም አንደኛ ናቸው። እሺ ወደ ቀጣይ እንሂድ። ኦሞ una bañadita y sale. A mí. Mierda, si yo me enfoqué. Era Raúl. Hágale, vale, mía, siga durmiendo ahí, todo bien. Hue puta, hombre. Omo, una bañadita y sale. እንለፍ። እኔ መቼም የማልስማማበት ዘፈን ስተወኝ ተውኩ ራሴን። ዛሪቱ አንተ ስትተወኝ እኔ ራሴን ተውኩ ማለቷ ነው። አንተ ማነ ለመሆኑ ማነ? አንተ የሰማይና ምድር የፈጠረ አምላክ ፈጣሪ በቸርነቱና በምህረቱ ያኖረኝ አንተ ማን ስለሆንክ ነው አንተ እኔን ተውከኝ? ከዛ እኔ ራሴን ላንተ ስተው ማለት ነው። አይሎን አይችልም በፍጹም እና ደግሞ አንተ በቃ ስትተወኝ ይነጋለው ስሜት የመጣው ነው የሚሆነው። ጀምሮ ብቻ መንገዱ እኔ ወረደት ይቻላል። ይመች አሁን ኮብልስቶን ድንጋይ ያላስገባሽበትም እዚህ አቀለጠው ለግዳ ቀለጠብሽ ማዘርዬ የእንትኑ ማለት ነው። ይሄ የንጥሩ ቅቤ የሀገራችን ቅቤ እስኪ በደንብ አሳይን እስቲ። ገለጥ አድርጊው አሳዩ። ህዝቤ የወንጀ የጎንደርን ቅቤ ኧረ እሺ ህዝቡ ግለጩ። የጎንደር ቅቤ ድንጋይ አላስገባ ዋው በላኝ የደንቢያ ሰው ይጅበት ማዘርዬ። አሁን ደግሞ የፀጉሩን ቅቤ ያሳይ የኔ ወርቅ። ግን የምር ደስታ ያለሽ በቃ አሁን ፈመሽ በቃ ቲክቶክ ላይ ፖስትሻለሁ። ቅቤሽ ሁሉ ይሻጣል እየመጣ አንቺ ጋር ቅዳሜ ገበያ። እውነቴን ነው ጎንደር ቅዳሜ ገበያ ነው ያለሽ ሴትዮዋ። ይሄ የፀጉር ቅቤ ነው። ቅዳሜ ገበያ ጎንደርን ማየት ከምፈልጋቸው ሀገሮች አንዱ እናያለን። ምንድነው ፈገግ በይ እስቲ በደምብ ስታምሪ ሻውን እናስመዝነው። እሺ እንሂድ ማዘር ያቻለው የሀገርኛ ነገር እወዳለሁ ብያችኋለሁ። ስለዚህ ይሄን ቪዲዮ እስከመጨረሻው እናያለን። በተለይ ምንድነው እናንተ የምትሸጡ ወተት ነው? ይሄን ቪዲዮ እስከመጨረሻው እናያለን። አላ እናበላለን። ደግሞ እቤት ብትመጡ እንጋብዛለን በያቸው። እውነት ነው። ግራ አጥበን ነው የምናበላው በያቸው።
እናሳ ጥርሳቸው መጣት አይውልም። እውነት ነው። በእርጎ ያደጉ ናቸው ያስታውቃል። ማዘራው ማታ ልምጣ አንቺ ቤት ምን ታረጊልኛለሽ እኮ ምን ግን እኔ ደስ እንዲለኝ ንገሪ። አይ ነው ያለሽማ ያለሽ ነው ግን ንገሪ። ሌላ እኛ የምናውቃት ኢትዮጵያችን ነው። እችን ኢትዮጵያ ነው የምናውቃት የነበረው ማለት ነው። ያው እኛ ይሄ ቻናል ከፖለቲካ ከምንም የጸዳ ነው፣ ግን ያው የድሮ ናፋቂ ነን ማለት ነው። እሺ ወደ ቀጣዩ እንሄዳለን። ሎንኪንግ አይደለም just I think anybody ዴት ማድረግ ያለበት የሚመጥነው ሰው ጋር ነው። አይመጥንም ማች ኧረ ሰው ተው እሺ እንለፍ። ሊያቀዘቅዝሽ ነው ቅርጽ አንተ ጭነው አንተ ምትል ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ምስጢር ነው። በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ቀን ትዳርሽ ፈርሶ እውነት አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ። ለምን ታዲያ አልፈታውም ትያለሽ? እንደረደረ ያለሽ ለመፍታት የሚያግዘው ብዙ ነው። ሁሉ ሰው ካወቀው ምናምን ትያለሽ። አሁን በተለይ በቃ የሆነች ነገር ይፈጠር፣ የሆነች ነገር ይፈሳ፣ የሆነች ነገር ይደረግ፣ በቃ ሚዲያ ላይ ሶሻል ሚዲያ ላይ ኢቭን ቤት ውስጥ የሚደረጉት እያንዳንዱ ነገሮች ሶሻል ሚዲያ ላይ ተገቢ ነው ትላላችሁ። እና ቤት በቃ ቤት የራሱ የሆነ ትዳር ቤት የራሱ የሆነ ሴክሬት የሆነ ነገር አለው። ሚዲያ ላይ የሚወጣ የማይወጣ ጉዳይ አለ ማለት ነው። ስለዚህ ይህን ነገር አስቡበት። አደጋው ራሳችሁ ላይ ነው። በቃ ሰው አይን ውስጥ መግባት አስፈላጊ አይደለም እያሉ እየመከሩ ነው ያሉት። ስሟቸው እስከ መጨረሻው እና ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም አንድ ሰው ሁለት ሆነ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ፣ እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። ትዳራችሁን ጠብቁ። በዚህ መልኩ እናታችን በመከሯችሁ መልኩ ትዳራችሁን አድኑ፣ ትዳራችሁን ጠብቁ። ሰው ፊት ሰው አይን አትግቡ ነው የዛሬው መልእክታቸው ማለት ነው። እንለፍ። አሁን ማለት ነው ባሌ ማዳበሪያ ልበሽ ቢለኝ ራሱ ምንም ሳይደብረኝ ማዳበሪያውን ለብሳለሁ። ምክንያቱም ጽድት ያለ ምንም እንከን የማይወጣለት ምርጫ እንደሚመርጥ እኔም በመምረጡ አረጋግጦልኛል። ያኔ ቆንጆ እለፊ እያለፍሽ የለመደ ነው። ታውት እሺ እንለፍ። calm down baby በጎን መላጣ የሆነ ሰውዬ እናትን እንደዚህ የምታረጋት ተነሽ በቃ። ለምንድን ነው እንደዚህ የምታረገኝ? ልጄ ፊት ለፊት ለምንድን ነው እንደዚህ የምታረገኝ? አንተ ሰውዬ የድሮ አይበቃም። የድሮ ቦይፍሬንዷ መስሎኝ ድሮ እንኪ የምላት በጎን ነው። እሺ አንተ እውነትም ወርዷል። ይፈልጋል፣ ደጋፍ ይፈልጋል። ወደ ሶሻል ሚዲያ በቃ ለዚህ እኮ ነው። እሺ እንለፍ። ልቤን ሰብረሽዋል። ሄው ሳምባን ስለተውኩት አመስግነኝ። ቅናላ ማነው ከካብ ትንፋሽን ነበር ማቆ
ስድቡ ምን አመጣው? እሺ እንደፈለገሽ ማለት ትችላለሽ፣ ግን ስድቡ ምን አመጣው? እናቴ ሰብረሽዋል። ሄው ሳምባን ስለተውኩት አመስግነኝ። ቅማላ ጋይስ በዚህ ቻናል መሳደብን ጀምሩ እንዴ? ያዋጣናል። ይሄ ቻናል ሁሌ አይሳደብም ብዬ ስለምናገር ነው። ስለምናገርም መሳደብም ብዙም ስለማልፈልግ ማለት ነው። ግን እንደነዚህ አይነቶቹ ሲሰደቡ ጥሩ ነው። በኮሜንት እናጥራጋ አድርጋታለን። እንለፍ። እሺ ጋይስ ቆይታችን እንዴት ነበረ? ጥሩ እየሄደ ነው። ዘና እያለንም ዛሬ ብዙ አዝናኝ ሳይሆን ቁም ነገር ያላቸው ቪዲዮዎች ናቸው። አሁን ደግሞ ያው የመጨረሻው ሰዓቱ ላይ ደርሰናል ማለት ነው። የመጨረሻው ሰዓት ምንድነው? ፊልም ላይ ሙሉ ሳምንታችሁን ዘና የምትሉባቸውን 2 ፊልሞች ጠቁሚያቸዋለሁ። ቅድም ህይወት አበበ የሰራችበትን፣ አሁን ደግሞ ምርጥ ከሚባለው አንዱን ጋብዛችኋለሁ። 2 ፊልም ጋብዝኳችሁ ማለት ነው። ይህን ሳምንት በሁለቱ ፊልም በቆዩ የድሮ ፊልሞች ኢንጆይ ታደርጋላችሁ። የተመረጡ ፊልሞች ናቸው፣ ቆንጆ ፊልሞች ናቸው። ከዛ መሀል የተወሰነው ቅንጭባ አድርጌ ላሳያችሁ ማለት ነው። ከዛ ያው ፕሮግራማችን ይጠናቀቃል ማለት ነው። እስቲ እኔ ግን ፍቅር አለኝ ህሊና፣ እዚህም ሀገራችን ላይ ሆነን እኮ ያለልን ከአሜሪካ አልመጣማ ወይ ደግሞ ካወራት እትሹፊ ህሊና የማሹፍ መሰልኩ ቆሜ ስላነጋገርኩ ነው። በኢትዮጵያነት ያሳፍራል እንዴ? ባይገርም በኢትዮጵያነት ነው ያፈርከው ማንነት ነው። ማን ከአሜሪካን የመጣሁት በለኝ አለ ህሊና። ከአሜሪካን የመጣሁት ብለህ ተወቀኝ ብላለች። በዚህ ፊልም ላይ በጣም ማለት በቃ የትወና ጥጉን አይተናል። በጣም ጎበዝ አክተሮች ነበሩ ሁለቱ። በተለይ ደግሞ ዳይሬክተሩ የሁለቱን ያዋህደበት መንገድ አምሮንና እሷን ህሊና መሰለችኝ እሱን ያጣመረበት መንገድ፣ ምርጫው ራሱ የአክተሮቹ ምርጫ ራሱን የቻለ ትልቅ ስራ ነበርና በጣም ጥሩ ሙቪ ነው። እዩት፣ እንጨርሰው። በጣም አሪፍ ሞመንቶች አሉት። እኔ ግን ለአንቺ ስለ አሜሪካን ባየው ደስ ይለኛል። ስሜን እንጂ ውርደቴን ማን ይነግርሽ? እስከዚያው ካልተጠለፉ ታገኘኛለህ። ስራዬ ብለሽ ከአሜሪካን የመጣ ሰው መያዝ ተያይዘሻል ማለት ነው። ቆየው። እኔ ግን በጣም ማዝነው እንዳንቺ አይነት ተስፋችሁ ሀገራችሁ ላይ ላልሆነ ሰዎች ነው። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ? በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ሸዊት። አንድ ነገር ወቂ፣ የኔ ተስፋ አየር ላይ አይደለም እጄ ላይ። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ስራ ምሰራ ምርጥ ሙያተኛ። ይህን ያህል የሚያኮራ ሙያ ነው። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽ። እውነቱን አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን መሄድ እንችላለን። ስቶሪያቸው ራሱ በጣም የሚገርም ነው። በቃ ስክሪፕት የተጻፈው ስክሪፕት በጣም አንደኛ ነው። በቃ ሙሉ ፊልሙ አሪፍ ነው። እስቲ አስቂኙን ሞመንት ደግሞ ላሳያችሁ። ሃይ ሰላም አንቺ ሊናከኛ ጋር ስለተጣላች አንቺ መጣላታለሽ ምንሽ? አንቺም እኮ በእሷ ጭንቅላት ማሰብ የለብሽም ማለት ተሳደብ ነው የመጣው። እኔ እናንተ ልነጋገረን የሚችል ምንም አይነት ጉዳይ አይደለም። ልጅ ልነግርህ የምችለው ነገር ቢኖር ህሊና እንደማታፈቅር ብቻ። አንቺ ምን ነው እንዴት አላውቅም። ጓደኛዬ እኮ ነች። ስሚ፣ ከእሷ ጋር መገናኘት እንችላለን? አትችልም። ምን ስለሆንሽ ነው አንቺ? ምን አትጮብኝ ነው ሞሽ በጣም እኮ ይችላሉ ማለት የፊልሙን ድባብ በቃ በትክክል ሁሉም ኃላፊነቱን ተወጥቶ ሁሉም ነው የተጫወተው ስራውን ማለት ነው። አይቴ ምትልጭብ ትፈልጋለህ እንዴ? ይኸውልሽ ማለት ህሊና ተናዳብኝ እንጂ ጠልታኝ አይመስለኝም። ፍቅሬ እውነተኛ መሆኑን ብታውቅ የምትጨክን አይመስለኝም። ፕሊስ እርጂ በእናትሽ። አንተ ህሊና እኮ በጣም አትመጥንም። አንተ ማሰብ ራሱ አይከብድም ትንሽ? አንቺ ምን ስለሆንሽ ነው እንደዚህ የምትናገሪው? እንዴት አልናገርም? አንቺ ዝም በይ። እንደዚህ አይነት ጓደኛ አጋጥሟቸው አቅም መቼም ከሶስት ጓደኛ ምናምን አንዷ እንደዚህ እንዳሁኑ አይነት ጊንጥ አጠፋም። በቃ ቻው ነው እንትኑ ላይ ጊንጥ ሆና ነው ኃይለኛ በቃ ካራክተሩን ሲስላት የጓደኛ እኔ አውቃለሁ የምትል በቃ ስለ ጓደኛው የጓደኛዋ ሙሉ ውክልና የተሰጣት እኔ ነኝ በሷ ልወስን የምችለው አይነት የምትል ሴት ነችና እንደዚህ አይነት ከሶስት አንድ አይጣፋም። ከሶስት አንድ ከአራት አንድ ምናምን አጋጥሟቸው ያውቃል። ደግሞ ሁለትሽም የምትሰሩትን ስራ የማናቅ መስሏችሁ፣ እኛ ግን በጣም ያዝናናን ነበር። የእውነቴን ነው። ደግሞ አንተኛው ሊና ፍቅረኛ ብትሆን ምን አይነት የፍቅር ጊዜ ልታሳልፉ እንደምትችሉ በቅዠት መልክም ቢሆን አይተኸዋል። ስለዚህ በጣም እድለኛ ነህ። ወይ ለምን አንተ አትመክረው?
እንድቆርጥለት ንገረው። እውነቴን ነው። ይሄን ሳምንት ደግማችሁ አይተነዋል፣ ሁላችንም አይተነዋል። ግን በጣም አሳፋሪ ለነገሩ ትንሽ ፍቅር እንኳን ቢገባሽ ኖሮ እንደዚህ አታወሪ ነበር። አንተ የሚገባት አትበቃላ። ኦኬ ይችላል። ጓደኛ ማለት ይሄ ነው። በጣም ድንቅ ፊልም እኮ ነው። ጌታን በቃ ትክክለኛውን ስራ ላይ ያመጡ ትክክለኛውን። አሁን ፊልም የለም በነገራችን ላይ እና ለዚህ ሳምንት ቢሆን ምርጥ 2 ፊልም ጋብዣችኋለሁ ማለት ነው። በሚቀጥለው ቪዲዮ ደግሞ የተሻለ ፊልሞችን አዘጋጅቼ ጋብዛችኋለሁ ማለት ነው። የዛሬው ቆይታችን ይሄን መስል ነበረ ባጭሩ። ብዙም 50 ናቸው። ስለዚህ በሚቀጥለው በተሻለ ቪዲዮ እንገናኛለን ማለት ነው። መልካም ቆይታ፣ መልካም ሳምንት፣ መልካም ጊዜ እመኝላችኋለሁ። ሰላም ባይ